የዘላለም ሕይወት ስላለ ነው ወገኖቼ። ዛሬ በምድር ላይ ሰዎች ሊታመሙ ይችላሉ፣ ሊቸገሩ ይችላሉ፣ ዋጋ ሊከፍሉ ይችላሉ። የዘላለሙ ላይ ግን ስንሄድ ህመም የሌለበት፣ ፔን የሌለበት፣ ሁል ጊዜ ደስታ ያለበት፣ አምልኮ ያለበት ወደዛ መንግስት እንዲገቡ ወንጌል ያስፈልጋቸዋል። ኢየሱስ ጌታ ነው። ስለዚህ ወንጌልን እንሰብካለን። የተሰቀለውን ኢየሱስ ክርስቶስ እንሰብካለን። ሞቷል፣ ተወልዷል እንላለን፣ ተሰቅሏል እንላለን፣ ሞቷል እንላለን፣ ተነስቷል እንላለን። ደግሞ ይመጣል፣ ደግሞ ይመጣል። ትናንትና ፓስተር ሲናገረው ነበር። የሚመጣው ሊፈርድባቸው፣ ለእኛ ግን ሊፈርድልን። ስለሚፈረድላችሁ እንኳን ደስ አላችሁ። አጨብጭቡ ለጌታ። በእውነት ስለሚፈረድላችሁ ህመም የሚባል ነገር በሕይወታችሁ ላይ ስለማይኖር የተለያዩ ነገሮች በእናንተ ሕይወት ላይ ገብቶ ጣልቃ ገብቶ ሰላም ስለማይነጻችሁ የሰላም እረፍት ስላለ ለዘላለማዊ ነገር እንስራ። መሰባሰባችን ዘላለማዊ የሆነ ቤት ስለሚጠብቀን ነው። ዘላለማዊ የሆነ እረፍት ስለሚጠብቀን ነው ወገኖች። ኢየሱስ ክርስቶስ ጌታ ነው። እሱ ነው በቃ። ወንጌላችን ከንቱ አይደለም። እንደዚህ ብሎ ይናገራል። የእግዚአብሔር በታላቅ ኃይል ጌታን አስነሳው። ሐዋርያት ሥራ 4:10 ላይ እያጠና ነው ያለው። ይሄ የእናንተ የሰቀላችሁት ኢየሱስ ክርስቶስ ዛሬ እንነግራችኋለን፣ ቃሉን ለእናንተ እንሰብካለን። ጌታ በታላቅ ኃይል አስነሳው ሲሉ ሽባ ይተረተር 3000 ሕዝብ ይድን ነበር። ኢየሱስ ጌታ ነው። ዛሬ በኃይል ስንወጣ፣ ዛሬ እንደ ባለስልጣን ስንወጣ የእግዚአብሔር ቃል ዛሬም ይሰራል። ሽባን ይተረትራል፣ በሽተኛን ያድናል፣ የዘላለም ሕይወት ይሰጣል። ከተጎሳቆልንበት ቦታ ላይ በክብር ያቆመናል ወገኖቼ። እዚህ ቦታ ላይ ስንታይ ታሪካችን፣ የኋላው ዘመናችን እንደው ተውቦ እንደዚህ ባበሻ ልብስ እኔ እዚህ ጋር ፊት ለፊታችሁ እንደቆምኩት አይደለም፣ አይደለም። ሚስቴ፣ የሰፈሬ አብሮ አደጌ እኔ ምን አይነት ሰው እንደነበርኩ ታውቃለች። ጌታ ግን ሲመጣ ታሪካችንን ቀይሮ መዓዛችንን አሽትቶ በሰዎች ፊት ሰው እንድንሸት መልካም መዓዛ እንዲኖረን ያደረገው የትንሣኤ ውጤት ነው። ኢየሱስ ጌታ ነው። የትንሣኤ ውጤት ሃሌሉያ። ሐዋርያ በታላቅ አደረጉ ይላል። ትንሣኤ መሰክሩ ነበረ። እግዚአብሔር መልካም አምላክ ነው ወገኖች። ሶስተኛው ላይ ሄድ ክርስቶስ ከሞት ካልተነሳ ሐሰተኛ የእግዚአብሔር ምስክሮች ነን። ክርስቶስ ከሞት ካልተነሳ የክርስቶስ የእግዚአብሔር የላከው የአብ የሐሰት ምስክሮች ነን ብሎ አስጠንቅቆ ለቆሮንቶስ ሰዎች ሐዋርያው ጳውሎስ ረገጥ አድርጎ ይነግራቸዋል። አይደለም የሐሰት ምስክር ማለት እኮ የሆነ ቦታ ላይ ሄዶ አንድ ነገር ሲናገር ይሄ የምናገረው ቃል ትክክል ነው ብሎ ቃለ መሐላ ገብቶ ነው። እኛ እዚህ ቦታ ላይ ወጥተን የምንሰብክ፣ እናንተም በየመስሪያ ቤታችሁ በየቦታው ላይ የምትሰብኩት አንድ እውነት እነግራችኋል። የሐሰት ምስክሮች አሉ። መቃብርን ፈንቅሎ የሚያስነሳ የዘላለም ሕይወት የሚሰጥ በዘላለም እቅዱ ውስጥ ሕዝቡን በሙሉ በልጁ በኢየሱስ ክርስቶስ ጠቅልሎ አንድ ለማድረግ ልጁን አሳልፎ በሰጠው በእግዚአብሔር ትክክለኛ ቃል ነው። ኢየሱስ ጌታ ነው። ሃሌሉያ። 15 ቆሮንቶስ 15 ላይ ነው ይህንን ነገር ያየ ነው። ዘኍልቍ ላይ እንደዚህ ይላል ወገኖቼ። ዘኍልቍ 23:19 ጀምሮ 19 ላይ እንደዚህ የሚል ቃል አለ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውንም? ይልና ነገር ግን እውነቱ ግልጽ ነው፣ ክርስቶስ ተነስቷል። እውነቱ ምንድን ነው? ክርስቶስ ተነስቷል። ይዋሽ ዘንድ ሰው አይደለም እግዚአብሔር። ስለዚህ የቆምንበት ትንሣኤ ባይኖር እምነታችን ከንቱ ነው። ሙሉ አይደለም፣
ክርስቶስ ስለተነሳ የእምነታችን መሰረት በትንሣኤው ላይ ነው። አለበለዚያ ከንቱ ነዋ። አሁን ብሉይ ኪዳን ላይ እንዳሉት አይሁዶች ነው የሚሆነው የነበረው። ግን ተነስቷል። ኢየሱስ ጌታ ነው። ሐሰተኛ ምስክሮች አይደለንም። ወተን እዚህ ቦታ ላይ ስንሰብክ ወተን ወንጌል ስንናገር ሐሰተኛ ምስክሮች አይደለንም። ልጁ ያለው ሕይወት አለው። በቃ ሕይወት አለው። እኔ ሕይወት ያገኘሁት በልጁ ነው። ሰላም ያገኘሁት በልጁ ነው። እንድሸት ያደረገኝ በልጁ ነው። አልያ ግን ከንቱ ነበርኩኝ። ስለዚህ የተሰቀለልን የሞተልን ኢየሱስ ክርስቶስ የውሸት አይደለም፣ የእውነት አምላክ ነው። ለዛ ነው ስንትና ስንት ሺህ መጽሐፎች በየቀኑ በአሜሪካን ይታተማሉ። ከነዛ ሁሉ ግን በጣም ወደ ላይ ቫይላር ላይ የሚወጣው አንድ መጽሐፍ ምናልባት ለ1 ዓመት ሊሆን ይችላል። ከዛ በኋላ ይጠፋል። ይህ የምንሰብከው የኢየሱስ ክርስቶስ የሚገልጽልን ቃሉ መጽሐፍ ቅዱስ ግን ዘላለማዊ ነው። የዛሬ 2000 ዓመትም ነበር፣ አሁንም አለ፣ ወደፊትም ይኖራል። ኢየሱስ ጌታ ነው። በዚህ መጽሐፍ ውስጥ አንዳችን የተሸሸገ ነገር የለም። አንዳችን የተሸሸገ ነገር የለም። ለዓለም ሁሉ መድኃኒት፣ ለዓለም ሁሉ መፍትሄ፣ ለባልና ሚስት ብትሉ መፍትሄ፣ ለትዳር ብትሉ መፍትሄ፣ ለጓደኛ ብትሉ መፍትሄ፣ ለቸርች ብትሉ መፍትሄ፣ የሁሉ መፍትሄ ያለው በቃሉ ውስጥ ነው። ቃሉን ይዘን እንወጣለን። ኢየሱስ ክርስቶስ ጌታ ነው። ቃሉ እውነተኛውን የምንሰብከው እውነተኛውን ኢየሱስ እንሰብከው። ሃሌሉያ። አራተኛው ክርስቶስ ከሞት ካልተነሳ እስካሁን በኃጢአት ነን ያለ ነው ብሎ ይሞግታቸዋል። በቃ እየመጣ እንደዚህ ይላቸዋል። ወዳጄ ኢየሱስ ክርስቶስ ከሞት ካልተነሳ አሁንም አንተ ኃጢአተኛ ነህ ማለት ነው። ኃጢአትህ አልተሰረየልህም ማለት ነው። በብሉይ ኪዳን ዘመን ላይ ሰው ኃጢአቱን ለማሰረይ በዓመት አንድ ጊዜ ሊቀ ካህን በሚገባበት ገብቶ ወደ ቅድስተ ቅዱሳን ገብቶ ኃጢአቱን ያሰረይለታል። እሱም በኩር የሆነ ነገርና አትሊስት ዋኖስ ነገር ይዞ ይመጣል። ከዛ ግን ሌላ የሚቀጥለው ዓመት ሲመጣ ተመሳሳይ ነገር፣ ኢየሱስ ጌታ ነው፣ ተመሳሳይ ነገር ይሆናል። እግዚአብሔር ግን ዓለምን ለማዳን ብሎ ያንን ነገር በመጋረጃው ቀዶ ኢየሱስ ተሰቅሎ ሞቶ በሦስተኛው ቀን ተነስቶ ኃጢአታችን ተሰርዮልናል። ከኃጢአት ነፃ ናችሁ። ኢየሱስ ክርስቶስ ጌታ ነው። ከኃጢአት ነፃ ነኝ በሉ እስኪ። ከኃጢአት ነፃ ነኝ። ኃጢአት አልሰራም አይደለም፣ ከኃጢአት ነፃ ነን። ከሞት ኃጢአት ነፃ ነን። ኃጢአት አልሰራም፣ እሱ ሌላ ጊዜ እንመጣበታለን። ኢየሱስ ክርስቶስ ጌታ ነው እና አንደኛ ቆሮንቶስ 17 ላይ ነው እሱን የሚነግረን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን ይላል? ኮነኔ የለባቸው። ለምን? ተነስቶልናላ፣ ተሰብኳላ። ሐዋርያት ሥራ ምዕራፍ 1:8 ላይ የተናገረው ነገር ኃይል እስከምትቀበሉ በኢየሩሳሌም ተቀመጡ፣ ከዛም በኋላ በኢየሩሳሌም በአይሁድ በሰማርያ በዓለም ዳርቻ ሁሉ ምስክሮቼ ትሆናላችሁ ተብሎ የተነገረው የነበረው ቃል ተፈጽሞ ይህ ወንጌል እኛ ጋር ደርሶ ከኃጢአት ነፃ ወጥተናል። ከኃጢአት ነፃ ወጥተናል። ሮሜ 8:1 ላይ በቃ አሁን በክርስቶስ የሆኑ እነሱ ኩነኔ የለባቸውም። ክርስቶስ ከሞት ካልተነሳ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ትንሣኤ ሙታን የለም። ከክርስቶስ በፊት የሞቱ ሰዎች አይነሱም። ሞኞች ነን። ዝም ብለን ነው የምንሰባሰበው፣ ዋጋ የሌለው ነገር ማለት ነው ብሎ ሐዋርያው ጳውሎስ ያስጠነቅቃቸዋል። በኋላም ኢየሱስ ተነስቷልና ሞኞች አይደላችሁም፣ የዓለምን ጥበብ ትሎ እኛ ሞኞችን የመረጠን እግዚአብሔር ስሙ የተባረከ ይሁን። ያገዘን አምላክ ስሙ የተባረከ ይሁን።
እሺ ይህንን ብዬ ጨርሻለሁ፣ ግን ሳጠቃልል አንድ ነገርን ማለት እፈልጋለሁ። እሺ ኢየሱስ ከተነሳ ስብከታችን ከንቱ ካልሆነ፣ እምነታችን ከንቱ ካልሆነ፣ የእግዚአብሔር ምስክርነታችን ከንቱ ካልሆነ፣ ከኃጢአታችን ኃጢአት የተሰረየልን ከሆነ፣ ሞኞች ሆነን የማንቆጠር ከሆነ እኛ ምን እናድርግ? እንዴት እንኖር ታዲያ? ዛሬ በደሙ የተዋጀ እንዴት እንኖር? በጽኑ እምነት እንድንቆም ጠይቃችሁ። በጽኑ እምነት እንቁም ወገኖች። ቻሌንጆች የሉም ወይ? አሉ። መከራ የለም ወይ? አሉ አለ። ወንጌል ስንሰብክ እንነቀፋለን ወይ? አዎ። ግን ጸንተን እንቁም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ኢየሱስ ክርስቶስ ተነስቶ ስለሆነ እምነታችን የማይናወጥ መሆን አለበት። ጸንታችሁ ቁሙ፣ ተንቀሳቃሾች አትሁኑ ይለናል። እምነታችን በሁኔታ ላይ የተመሰረተ ሳይሆን በትንሣኤው ላይ የቆመ ነው። ሁለተኛ ኃጢአትን እንተው፣ በቅድስና እንኖር። ለምን? አሮጌው ማንነት ከኢየሱስ ክርስቶስ ጋር ተቀብሮ ነበረ። አዲሱ ማንነት ግን ከኢየሱስ ጋር በትንሣኤ ተነስቷል። ስለዚህ አዲሱ ማንነት በምንለብስበት ሰዓት ላይ ኃጢአትን ኖ የምንልበት አቅም እናገኛለን። ኢየሱስ ስሙ ይባረክ። የትንሣኤው መልእክትን እንስበክ። ሶስተኛ የትንሣኤው መልእክትን እንስበክ። ሄዳችሁ ወንጌልን ለፍጥረት ሁሉ ስበኩ። የወንጌል ስርጭት ክፍል ሞቶ ነው ይሄ። የመጀመሪያው ፕሮግራሙ ሲጀመር ይሄንን ነው ያገለገልኩት የነበረው። ወንጌልን ሄዳችሁ ወንጌልን ለፍጥረት ሁሉ ስበኩ። የተነሳው ኢየሱስ ክርስቶስ መልእክት ለሰው ሁሉ እንዲደርስ ነው። መልእክቱን ለማድረስ የተለያየ አይነት ሜቶዶች አሉ። በሄዳችሁበት አጋጣሚ የእግዚአብሔርን ስራ አብረን እንስራ። ትራክት እዛ ጋር አለ። ጌታ ይረዳናል። አራተኛ እና የመጨረሻ በተስፋ እንኖር። ትንሣኤው ሕያው ተስፋ ነው። ሕያው ተስፋ አለኝ ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 3። ችግር ቢመጣ እኛ ተስፋ አለን። ይህ ዓለም መጨረሻችን አይደለም። በሰው እጅ ያልተሰራ ዘላለማዊ የሆነ የማይሰለች። አሁን ሁላችሁንም እጃችሁን አውጥቼ ብጠይቅ ከትዕግስቱ ጀምሬ ማለት ነው ከዚህ ጋር ስላለ ብጠይቅ መጨረሻ ሳሚ ጋር ብደርስ ስለ ቤታችሁ ብጠይቃችሁ የገባሁበት ሰሞን መኪና የገዛው ሰሞን አሁንማ ተራ ሆኖብኛል። ሌላ እያየሁ ነው። እግዚአብሔር ጋር ስንሄድ ግን እንደሱ አይደለም። ሁሌ ጊዜ የምንደሰትበት፣ ሁሌ ሐሴት የምናደርግበት፣ ሁሌ በደስታ የምንዋጥበት ተስፋ አለን ወገኖቼ። ኢየሱስ ጌታ ነው። በአገልግሎት አምስተኛው በአገልግሎት እንጽና። በጌታ ስራ ብዙ በመሆኑ እንቆም። ከማን ጋር? ከፓስተሩ ጋር። ከማን ጋር? ከወንጌል ስርጭት ጋር። ከማን ጋር? ከትምህርት ክፍል ጋር። ከማን ጋር? ከዘምራን ጋር። ከማን ጋር? ከባይብል ስተዲ ጋር። ከማን ጋር? ከዲያቆናት ጋር። ከማን ጋር? አጠቃላይ ቤተ ክርስቲያኒቷ በሚያስፈልጋት ነገር ሁሉ ጸንተን ምን እንበል? እንቁም። በምን? በአገልግሎት መጽናት። ኢየሱስ ክርስቶስ ጌታ ነው። 4:53 ፓስተር ናና ጸልይልን። ጨርሻለሁ።